ሄይ መተናል አለ ነፍጠኛ። ደህና ነህ? እንዴት ነህ? እንደምን ነህ? ሁሉ አማን? ጎሽ እንኳን ኖርክ። ለማንኛውም አለቃህን ሰገጤውን በቃ ለነ በቀለ ገርባ ለነ ጀዋር መሐመድ አስረክብና እዛው በአቅራቢያ ባለ እስር ቤት ግባ። ይሄንን ቅድሮን የነገርኩ ነው። እንግዲህ አብቅቶላል። ደሴ አትገባም፣ ደሴ ወያኔ አይገባም ማልክ ያሌለ ፋኖ ጎንደር አልቀረ፣ ጎጃም አልቀረ፣ ከቢቸና አልቀረ፣ ምን ከደሴ ከባህር ዳር አልቀረ። ምኑን አምጥተህ ጎዘጎስክ? ምንም የተቀየረ ነገር የለም። ይሄን ኃይል መመለስ የሚችል ምንም አይነት ምድራዊ ኃይል የለም። አጫሉን ገለህ ጀዋርና በቀለ ገርባን አስረህ ይሄን ሁሉ ኦሮሞ አሰቃይተህ አንተ ከምትበላ አንተ እዛ ስልጣን ላይ ከምትቀመጥ እንኳን ጁንታ አይደለም ጂኒ 4 ኪሎ ይግባ። ጂኒ ማለት ነው። ገባ በቃ ከሆነ ጋር ነው። በዚህ ላይ ደግሞ ምንም ችግር የለውም። ጃልመሮ አለች፣ እነ ጃ ይወጣሉ፣ እነ በቀለ ገርባ ይወጣሉ። አለቀ በቃ ጦርነቱ አለቀ ደቀቀ። ሸዋሮቢት ወደዛ አለፋውን ሳተላፊ ከሸዋሮቢት አልፏል። ያን አካባቢ የምታውቁ ሰው ይደውላችሁ ጠይቁ። ኦፒ የወያኔ ኦፒ የአባው የኦነግ ኦፒ ሸዋሮቢት ምናምን ወደዛ አልፎ ደብረ ብርሃን ምናምን አልፏል። ቻው 4 ነጥብ ደናውን። ከዚህ በኋላ የምታድነው ከተማም ባለስልጣንም የለም ብሏል ደብረጽዮን። የለም ማንንም ማዳን አትችልም። ዳንኤል ክብረት እና አብይ ሲፎካከሩ ማን ቀድሞ ይወጣል፣ እኔ ቀድሜ ልውጣ፣ እኔ ቀድሜ ልጥፋ፣ የዚህ አይነት ኮምፒቲሽን ውስጥ ነው ያለው። አሁን ባለስልጣናቱ ከሀገር ለመውጣት ነው አሁን ጦርነቱ ለማምለጥ። ሌላ ኦፒዲዮ ተራው በቃ ይቅርታ ጠይቋል። ወደ ጁንታም ወደ ኦነግ ሸኔም ይቅርታ እየጠየቀ በሜሴጅ እየተጻጻፈ ያለበት ሁኔታ ነው። መረጃ በመስጠት አንዳንድ ስራ ከውስጥ ሆኖ በመስራት እያገዘን ያለው እሱ የትም አይሄድም። እሱ ያው ትንሽ ቁንጥጫም ቢሆን ቀምሶ ያው ተምሮ ተገጽጾ ይኖራል። እነ ዳንኤል ክብረት እና ጥቂት ሰገጤዎች ብየት እንደምትገቡ አብረን እናያለን። አንቺው ታመጪው አንቺው ታሮጨው አለ። ተበልተሻል አዳሜ።